ቤተሰቦች ያው እንግዲህ ትንሽ የሙከየፍ ድምፁ ቢያስቸግረኝም እንደምንም ድምፄን ለማስተላለፍ ሞክራለሁ ማለት ነው። ዛሬ እንግዲህ ከትናንትና ወዲያ ነው ይሄንን ቪዲዮ በእርግጥ የቀረጽኩትኝ፣ ግን ዛሬ ነው ኤዲት እያደረኩ ያለሁት። 3 ቀኑ ነው እና ሰባነህ እየሰራው ሰባነህ ፈጣይር ማለት ነው። ይሄ እንግዲህ የምታዩት ሰባነህ ፈጣይር ይሄ አጂናው ነው ያቦካሁት። በሊጥ ማብካው በማሽን ነው፣ በእጄ አይደለም። ብዙ ስለሆነ በእጄ ማብካት አልቻልኩም እና በማሽን ነው። እንግዲህ እንደምታዩት እንደዚህ ቁንጥር ቁንጥር እያደረግን ለብቻ ካደረግን በኋላ ይሄንን ሰባነህ አቀላቅ እዚህ ላይ የሚቀላቀለው ባይዘዌ ሱማአ በሳልና ለይሙን ነው። ሌላ ምን የሚደረግ ነገር የለም። ጨው ተፈለጋችሁ እንዲያቃጥልላችሁ ተፈለጋችሁ ፍልፍል ሀር ማድረግ ትችላላችሁ። ይሄ የምቀባው እንቁላል ነው፣ ያው መልኩ እንዲያምር ማለት ነው። መልኩ በጣም እንዲያምር። ከዛ በኋላ ስምስም ዋይት የሚያቃጥል ስሰራ ደግሞ ስምስም ዋይ አስዋቲ አረጋለሁ። ለምልክት ነው እንዲሆነኝ የምጠቀመው፣ ሌላ ምንም እንትን የለውም ማለት ነው። ሰላም ጤና ይስጥልኝ። ውድና እየተከበራችሁ የቻናል ቤተሰቦች እንደምን አላችሁ? እንደየሰዓት አቆጣጠራችሁ በያላችሁበት የዓለም ዳርቻ ሰላምታዬ ይድረሳችሁ እያልኩኝ እንግዲህ እቀጥላለሁ ወደ ቪዲዮዬ ማለት ነው። እና እንደምን አላችሁ? እንዴት ከረማችሁ? ይሄንን ስሰራ በጣም ሰላም ሳልላችሁ ምን ሳልላችሁ ገብቼ ቸው እያልኩኝ ሳስደነግጣችሁ መቼ መተሽ ምናምን ስትሉኝ ለነበራችሁ እጅግ በጣም ይቅርታ ጠይቃለሁ። እንግዲያ ስለነበረብን ይህንን እየሰራሁኝ አብራኝም ስለነበረች ያው እጀም ሊጥ ውስጥ ስለሆነ ስልክ መቀያየር ስላልቻልኩ ቶሎ ቶሎ ቤታችሁ እየቆየሁ ቸው ስላችሁ ለደነገጣችሁ በጣም ይቅርታ አቀርባለሁ። ሌላው በጣም ነው የሚያምረው ማለት ነው። በጣም ኢትዮጵያ ሄጄ መስራት እፈልግ ነበር ይሄን ነገር ግን እዛ ጋር ማቴሪያሎቹ የሉም። ሰባነህ ከየት ነው የሚገኘው? ሰባነህ ማለት እንዴት ነው? ሞቅሞቆ ነው እንዴ? ሰባነህ ማለት አላቅም። አይደል ነው ወይስ ቆስጣ ነው? ቆስጣም አይደለም፣ ምን እንደሆነ አላቅም። ሰባነህ እዚህ ጋር በጣም ይጥማል በእነሱ፣ እኛ ግን ምን እንደሆነ አላቅም። ባገኘው ይሄንን ብሰራው ደስ ይለኝ ነበር። ይሄ አሪፍ ገበያ ይኖረዋል ብዬ አስባለሁ። ከዛ ጋግረን ታበቃም በኋላ የምንቀባው ዘይቱን ነው ማለት ነው። መልኩ እንዲያምር ነው አሁንም ማለት ነው። የተቀባውና ያልተቀባው ልዩነቱን እዩ እንግዲህ እዚህ ጋር ማለት ነው። ተመቀባቴ በፊት አመዲያም ነው የሚመስለው፣ ተቀባው ደግሞ ወዙ በጣም ነው የሚያምረው። እንቁላል ያረፈበት ደግሞ እዩት፣ በጣም ነው ወዙ የሚያምረው። ይሄ ነጣ ነጣ ያለው እንቁላል የማያዳርሰው ቦታ ነው ማለት ነው። እንግዲህ ይህንን ሰባነህ ስሰራ ዛሬ ምን ትዝ አለኝ መሰላችሁ? ሀገራችን ቡሄ ሲደርስ ሙልሙል ዳቦዎች የሚጋገሩት እንደዛ ትዝ አሉኝና ወይኔ በጋግርስ ብዬ አሰብኩኝ። ነገር ግን አልተመቸኝም እና ሳልጋግር ቀረሁ። የሌላ ጊዜ ግን እንደዛ ጋግራለሁ ብዬ አስባለሁ። በእንትን ቅጠል ማለት ነው። ምንድነው? በሰላጣ ቅጠል፣ ሰላጣ ነው ምንድነው ስሙ ይሄ? ወይ ተውት። ዞሮ በሱ ቅጠል ማለት ነው። እንዲሁም ፋጡማ ኪሮሽ ስጋግርበት አይቼዋለሁ እና ዘይት እየገባች እሱ ነገር ጥሩ ሳይሆን አይቀርም። ሌላው ስራዬ እንዴት አያችሁት? እውነቱን ለመናገር እንዴት ነው? ይሄንን ቪዲዮ የምታዩ በሙሉ ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑኝ እያልኩኝ እንግዲህ ትንሽ ድምጽ ቢኖረው ሙከየፍ ተከፍቷል ለልጆቹ ተብሎ በጣም ይቅርታ እየጠየኩኝ ያው ቪዲዮዬን አስተላልፋለሁ ማለት ነው። ሌላው ደግሞ እናንተ ወዳችሁና ፈቅዳችሁ ስለምታበረታቱኝ እጅግ በጣም ተልቤ አመሰግናለሁ። ምስጋናዬን እያቀረብኩኝ እንግዲህ ዛሬም ደግሞ እንደተለመደው ይችን የምታዩትን ቪዲዮ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ለሁሉም ሰው እንዲደርስልኝ እያደረጋችሁ መልካም ምኞታችሁን እየገለጻችሁልኝ እንድታዩልኝ እስከ መጨረሻው በአክብሮት ተጠይቃለሁኝ። ቤተሰቦቼ ይበር አንዳንዴ ቪዲዮ ሰርተን ሳይታይ ሲቀር በጣም ነው የምንናደደውና እኔ በተለይ አይታይልኝም። ለምንድን ነው? ምን አጥፍቼ ነው? እስኪ ቤተሰቦቼ እኔ ቪዲዮ ሲለቀቅ ፕሪሚየር ሲለቀቅ እመጣለሁ። እናንተ ግን ለምንድን ነው የማታዩልኝ? አየው ከተባለ 30 ሰው ነው የሚያየው። እንደው አየው በጣም አየው ከተባለ ከዛ ነው ማንም ሰው አያዩም ቪዲዮዬን ማለት ነው። ለምንድን ነው ተደራሽ የማይሆነው? ይሄው እንግዲህ
አሁን እዛ ጋር የቆነጣጠርኩት ሊጥ በዚህ መልኩ እንትን አልኩት ጠፍጥፌ በዚህ መልኩ ነው ቅርጽ አውጥቼ የምሰራው ማለት ነው። ሰባነፉን ውስጥ ይቀመጣል። ከዛም በኋላ ያው እዚህ ጋር ጨርሻለሁ። አንድ ስንዬ እዚህ ጋር አንድ ተጀምሯል። ይሄ ነው ማለት ነው። እና ስትሰሩት በእርግጥ በጣም ነው ደስ የሚለው እውነቱን ለመናገር ግን ደግሞ አሰልች የሚሆነው ነገር ምኑ መሰላችሁ? እሳት ዳር መቆሙ። በቃ እዛ ጋር ቆማችሁ እሱን መጋገሩ ፊታችሁ ተውኝ፣ ወገባችሁ ተውኝ፣ እንዴት እንደሚንቀጠቀጥ ክርስቶስን እኔ በጣም ነው በቃ እንትን ያለኝ እና እስኪ ሌላው ደግሞ ምንድነው ፍልፍል አስዋዴ አቅርቤ ነበራ። ፍልፍል አስዋዴ አቅርቤ ያለው የት ቦታ እንደሆነ ጠፋብኝ እንጂ እንትን የሚያቃጥለውን ስሰራ ማለት ነው የሚያቃጥለውን ስሰራ እንትን ነው ጥቁር አዝሙድ፣ የማያቃጥለው ሲሆን ደግሞ ነጭ አዝሙድ ነው የሚባለው። እንትን ምንድነው ይሄ ሰሊጥ እና በእኛ ሀገር አጠራር እሱ። ከዛ እንደዚህ ለቅርጽ ቁጭ 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 ታደረጋችሁ በኋላ ትንሽ ኩፍ ሲል ፍሩናችሁን ለኩሳችሁ ታስገባላችሁ። እንዳያርቁማችሁ ፍሩናችሁ በጣም የሚግል ከሆነ መቆም አለባችሁ። በጣም የማይግል ከሆነ ደግሞ ችግር የለውም። ያን ያክል አጠገቡ ባትቆሙ ማለት ወይ ይቅርታ፣ በጣም ይቅርታ። የእንቅልፍ ሰዓቴ ስለሆነ ኤዲት የማደርግበት እያዛጋኝ ነው ኤዲት የማደርገው ማለት ነው። ለዛ ነው እና በጣም ደስ ይላል ስራውን ስትሰሩት፣ ግን አድካሚ ነው። ለምን ስለምትቆሙ ቁማችሁ ስለሆነ የምትሰሩት ያደክማል በጣም ማለት ነው። እንግዲህ አሁንም በድጋሚ ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ ቀጥታ ያው ወደ ፍሩን ነው የምወስዳችሁ ማለት ነው። እንደዚህ እናስገባዋለን። ከዛም በኋላ በቃ እያያችሁ ነው። አነባብሬ ነበር ያስቀመጥኩት። ይሄ ፍልፍሉ አሳዱ ይሄ ነው። ይሄን የማረገው ለምልክት ነው። በሰላል በሰለም ምስኪን ነው ጀምሮልኛል ማለት ነው። ደስ የሚለው ነገር ጀምሯል። በቃ ይሄ ቀይ የሆነው በጣም ወፍራል ስለሆነ ሲነጋሉ መጥበሻው ማለት ነው ምንድነው ስሙ የዳቦ ፓትራው ወፍራም ነውና ቶሎ አያበስልም። ከጋለ ደግሞ ቶሎ አይበርድም እና በጣም ነው የሚያስቸግረኝ። ቁሜ ነው እዛው ጋራ የተጠባበቅኩ አበሰለው አላበሰለው እያልኩኝ የምሰራውና በጣም ነው እግሬን የሚያመኝ። ይሄን የሰራሁለት ማለት ነው እግሬ እንዴት እንዳመመኝ ተው። ኩላሊቴን በጣም ያመኝ የነበረው የበለጠ እንዴት እንዳመመኝ ብታዩ ምን ልበላችሁ። ብቻ በስደት ያለን እህት ወንድሞች በቃ በጤና በሰላም በፍቅር ለሀገራችን ያብቃን። ለእናት ለአባታችን ልጅ ወለድንም ለልጆቻችን በሰላም በሙሉ ጤና እንደወጣን በሙሉ ጤና ተመልሰን የምንገናኝ አድርገን ማለት ነው። አደራውን እግዚአብሔር አምላክ ቤተሰብ ስቆ ልኮን እያዘነ የሚቀበለን እንዲያንሆንና እኔ ይሄንን በጣም ነው የምፈራው። በተለይ ሰሞኑን ኩላሊቴን ሲያመኝ በጣም ነው የምፈራው ማለት ነው። እና ቤተሰቦች እንግዲህ በዚህ መልኩ እንደምታዩት የኔ ፈጣይር እንደዚህ በማረና በተዋበ ሁኔታ ወጥቷል ማለት ነው። በቃ ግማሹን እየበሉት ነው። በቃ እየተበላ ነው እኮ እዛው ነው። ቶሎ ነው እኮ የሆነ ሰው የቀማቸው ይመስል እኔም አረቦች ያስቁኛል። በቃ እዛው ወጥታችሁ ተዛው ቶሎ ነው የሚበላው። ይሄ ሰው ቤት ለኛ ቤት ብቻ ሳይሆን ይሄ ሁላ የሚቀረጸው እያንዳንዱ ደጋግሜው እንዳይመስላችሁ እያንዳንዱ ማለት ነው። የማወጣውን ነው እየቀረጽኩ ያለሁት ብዛቱ ለኛ ብቻ ሳይሆን ለሰው የሚላክ ነው ማለት ነው የምሰራው። እዚህ ጋር ደርድሬዋለሁ የበረደልኝም፣ ምክንያቱም ስንየው አልበቃኝም። በጣም ብዙ ነው 17 ስንዬ ነው ያወጣሁት፣ ግን አልበቃኝ አለና እንትን እያልኩኝ መስራት ጀመርኩኝ ማለት ነው። ምንድነው የሚባለው የቀዘቀዘውን ወደ ሌላ እቃ እያረኩኝ መስራት ጀመርኩኝ። እንግዲህ ያው እንደተለመደው ቤተሰቦች ምርጥ ኮሜንት እንደምትሰጡኝ ተስፋ አደርጋለሁ። ቻናሌንም ቪዲዮዬንም እስከመጨረሻው እንደምታዩት ተስፋ አደርጋለሁ። ሌላው ደግሞ ያው የተለመደው ማበረታታችሁ እንደማይለየኝ ተስፋ አደርጋለሁ እያልኩኝ
ያው እንግዲህ ቀጣይ ይህንን በመሰለ መልኩ አውጥተን አሁን እዚህ ጋር ለሰው እየረተብኩ ነው፣ ለሰው እያዘጋጀሁኝ ማለት ነው። ይሄ ለሰው እየረተብኩ ለሰው እያዘጋጀሁኝ ነው። ይሄዳል ለባለቤቶቹ፣ ምንም ማድረግ አይቻልም። እና ስለዚህ በዚህ መልኩ አዘጋጀሁት ማለት ነው። እዚህ ከተዘጋጀ ከረተብኳቸው በኋላ ይሄዳል ማለት ነው። ቤተሰቦቼ ሁላችንም የራሳችንን ቤት ኑሮን የራሳችንን በቃ እንደዚህ ሰርተን ፏ ብትን ብለን የፈለግነውን እናስተናግድና የምንሸኝበት ቢሆን ብዬ እመኛለሁ። ለሁላችንም ስደተኞች ማለት ነው። መልካም ምኞቴ ነው ሁሌ የምመኘው። በቃ ማለት ስደት እንዴት አስቀያሚ እንደሆነ በጣም ጠንቅቄ ነው አማቀው ባህሩ ላይ ስላለሁኝ። ሌላው ደግሞ ኢትዮጵያ ያለ ሰው እኛን አይረዳም። የመረዳት ችግር ስላለበት ቢያንስ እኛ ሰው ብንሆን ሰው ሆነን በቃ ለቤተሰቦቻችንን ሰው ሆነን ብንታይ። ወላጆቻችንን እያንዳንዶቻችን ያዝናሉ፣ እያንዳንዶቻችን ደግሞ ግድ ላይኖራቸው ይችላልና በቃ ማለት አላቅም ብቻ ምን እንደምላችሁ ያንን ነው እኔ የምመኘው። እስቲ እግዚአብሔር አምላክ ያውቃል ሁላችንም። ከዚህ በተረፈ ማስተላለፍ የምፈልገው ሀገሬ ኢትዮጵያ ሰላም፣ ፍቅር፣ አንድነትሽ ብዝት ብሎ የድሮ ማንነትሽ ተመልሶ የሰው ልጅ ከአንዱ ሀገር አንዱ ሀገር ሄዶ ስራ ሰርቶ እየገባ ለታ ይህን ነው የምመኘው። እግዚአብሔርን እዛ ቁጭ ብለን ልጅን ጠብቂ ገበያ ልሄድ ነው ለልጅ ምሳ አልሰራሁም ሰርተሽ ስጫት ተባብለው እንዳላደግነው ለአሁን በር ተዘግቶ እየበሉ እንዴት ዋላችሁ ሲባል ሳህን እየተነሳ ምግብ እየተነሳ ነው ያለው አሉ። እና ኢትዮጵያ ላይ ያለው ነገር እንደሚያወሩት በጣም ነው የሚያስጠላው፣ በጣም ማለት ነው ከሚባለው በላይ። ነገር ግን ምን ታደርጉታላችሁ? ምንም ማድረግ አይቻልም። ያው የመጣውን አሜን ብሎ ተመቀበል ውጭ ምንም አማራጭ የለንም ልላችሁ እፈልጋለሁ። በተረፈ ወዳችሁና ፈቅዳችሁ ስለምታበረታቱኝ እጅግ በጣም አመሰግናለሁ። ስለነበረ ቆይታ እጅግ በጣም አመሰግናለሁ እያልኩኝ የዛሬው ቪዲዮ ይህንን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ድረስ ውድና የተከበራችሁ የሀገሬ ልጆች በያላችሁ